ይዛችሁ ነይ እዚህ ችግር የለውም ይበቃል ቤቴ ለሁላችሁ ነይ የተወሰነ ጊዜ እዚህ ቋመት ቤት እኮ አላችሁ ብዙ በጣም ባልና ሚስት ናቸው አቃለው እንዳላችሁ ቤት ነው መሆን ያለበት አቃለው ግን አሁን እዚህ ነው የሚሆነው ቤት እንዳላችሁ በጣም የገረመኝ ነገር ምን እንደሆነ ታውቂያለሽ ሰላም ሆኖ ቤቱን መምረጡ በዚህ ልክ እንደዚህ እንደሚያደርጋችሁ አንድም ቀን አስቤው አላውቅም በጣም ነው የሚያስገርመው በጣም ቤቱ ማለት እኮ አይደለም የሱ እንደዚህ ደህና ነው አንተ ራስህ ደህና አይደለም ያማል አብርሃም ይኸውልህ አንተ ምንም አጠፋኝ የድሮ ማንነት ይሄ አይደለም ምንድን ነው የድሮ ማንነት ነው እኔ ምንም አልሆንኩም ደህና ነኝ አብርሃም እንደዚህ አይደለም አንቺ ሸውሮኝ ያመጣኝ ቅድም አንተ አሁን እሱን ማታለል እኔ በነገር ላይ ስላመንኩ እኔ ጥሩ ነገር ለመፍጠር እኔ ግራ ገባኝ እሷ መናገሩ በእሷ ታዛዥነት ውስጥ እንዴት አይናገርም እናንተ ብራችሁ እናንተ ተፈጠሩ እኔ ነግራታል እንጂ እስከ ድረስ መረጃ ነው የሚነግራት ሚስቴ ነች የፈለኩትን ነገር እናገራለሁ ልክ ነህ በቃ እኮ እናገራለሁ እኔ ምን አልኩኝ ልክ ነህ እኮ ግን በቃ ልክ ነህ ትንሽ ጊዜ ጠብቅ ይኸውልሽ በቃ የቤት ራስ ወድ ነው ገባሽ አይደል ገባሽ አንቺ እሱ ነው ማዘዝም ካለበት መወሰንም ካለበት እሱ ነው መወሰን ያለበት ለምንድን ነው አንቺ የምታልጂው ተረጋጋ አይኖት እንደሚያደርግ እየወሰነ ነው ራሱ ሜድ የፈለገው እኮ አብርሃም ሰማኝ እዚህ ላይ ቆም እሷም እህት እሱም ወንድም ነው አይደለ እሱም ወንድም ነው አንተ የምታውቀው ወንድም ይሄ ነው ከልጅነት ጀምሮ አብሮ ያደገው ወንድም ይሄ ሲጀመር አማርኛ በነገር ነው የሚገባ ካንተ የበለጠ ከስጋ ወንድሙ የበለጠ እኮ ይሄ ልጅ እየተጨነቀ ምንድን ነው የተጨነቀው አብርሃም እንደሚያውቀው ትናንትና እንደሚያውቀው አብርሃም አይደለም ምንድን ነው ሰላም መጫው አለበት